ያስመርጣል ተብያለሁ ሐኪም ቤት እጄ ማሮቼ ይኸው አሁን 84 ሰው ዝም ምን ይሰራል እኔ ወላሂ ለአዚም ምን ያርጓችሁ እስቲ ቆይ ምን ጥልቅ አረጋችሁ በሰውት ማሮቼ እንደው ምንድነው ውረዱ እኮ አልኩኝ እኔ ከሰውት ውረዱ በቃ ሂዱ ሂጂባቸው ማርያው እኔ ሪከርድ እንዳታደርጊ አንቺ ልጅ ነግሬሻለሁ እኔ ምንድነው ቆይ ምንድነው የምትፈልጉ ከሰውት ዛሬ ከደበሩ ከስቶታል ይላሉ ወፈረ ሰሞኑን ወፍሯል ምን አገኘ ምን አበሻ ገባሽ ወፈረሃ በቃ አማረበት ምን ጥልቅ አረገሽ እስቲ ቆይ ከጠላሽው አንቺ ይመርበት አይመርበት አንቺ ምን አበሻ ገባሽ ቀርሞ በምን አይነ ነው የምታዩትኝ ለእናንተ ስልት ሲቀመጥ ጌም ሲጫወት ልብስ ይልበስ አይኑ ላይ እና ምንድነው የምትፈልጉት እሷም ጋር ዛሬ አምሮባታል ለምን አገባሽ ይመርባት ምን ጥልቅ አረገሽ ውሃም ሩቁ ነው አሁን ከየት አመጣለሁ ውሃን ከመጠጣት አምሮኛል እንዱ ድፍት ያርጋችሁ እናንተ ነሰረረረ ተው ከነዚህ ልጆች ራስ ወረዱ ምንድነው የምትፈልጉት ከቸኮሌትና ከአይስክሬም ምንድነው የምትፈልጉት እስኪ የሞዲስ ጥርቅም ይሆናችሁ እንደ ምናምንቴ ኮሮኮንች ረረፉ ወላሂ ላዚም አታስጠሉ ተውረፉ አረ በቃ ውረዱ እስኪ የነገ ህይወታችሁ አለ ማሬ ምንድነው ማሬ ዛሬ ከሆነ ዜኔ ይሻላለችው ልንገርሽ አልሰማሽማ አታደርገው እኔ በኮሜንቴው ያላየነው ጉድ በኮሜንት ዛሬ አይትሻለሁ እኔ ልጅ ቆይ እናንተ ንዴት ልዋጣበት ስለሱ ስለተባሉ አትንገሩ ደግሞ ሌላ በሽታ ትጨምራላችሁ እንዴ እናንተ እኔ ምለው ረፍ ያላየነው ጉድ ማናት ነገር ነው ማዘል አለኩ ወላሂ ነገን ዘቀዝቃታል ማናት ማሬ ምን ከስከዛልኩ ማሬ ይሄው ማሬ በኮሜንት ይሄዳሉ ጌም ሲጫወት ልጁ መቀመጫ ባረገኝ ሀበለ ባረገኝ እኔ ልደፋ ምንም አልቀረኝም በዛ ሄዶ ዛሬ አንድ ነገር ዛሬ ዘፈን ቢከፍት እሷ ቤት መተው እሱ ያንን ዘፈን ከፍቷል ዝጊ እሱ ቤት የሚለው እሷ ከፍታለች ምንድነው የምትፈልጉ ከልጆቹ ቆይ አንዴንም እኔ ሀላያታ ይስል ነበር አንዴንም ሙዚቃ ወላሂ ላዚ ምንድነው የምትፈልጉት ቆይ ምን ያርጓችሁ እነዚህ ልጆች አይው የእናንተ የሐራዋ ደግሞ ሁለተኛ በኮሜንት ልሽ የኔ ሸበላስቲ እንዳላይሽ አንቺ ቅንቅናም አይችሻለሁ ዛሬ አይው ምን ያርጓችሁ ልጆቹ ቆይ ያረጅባችሁ የራሳቸው አይደል እንዴ ሁሉ ነገሩ እኮ አይምሯቸው የራሳቸው በዚህ ላይ አልን እንጂ ጸሐፊም ነው ዘፈንም ስንት ዘፍኗል አይደለ ምንድነው ታዲያ የምትፈልጉ ከልጆቹ እናንተ ምንድነው ቆይ አባላችኋቸው አይደለ የሱን እንደማታገኙ ነው ቁርጥሽ ልንገርሽኝ እሷን የሚመኛት ባል ፈጣሪ ይገርዘው ምንም አለለም እሱን የምትመኘው ሴትም ደግሞ እንደዛው በቃ መላሷን ቆጥብ አርጓይ ነው ያጥፋ ምንም ልል አልችልም ከኔ ምንም እንትን ልትሏቸው እሺ የኔ ሽቅርቅ ምን አገባችሁ እናንተ በሱ ህይወት በራሳቸው ዘፈን ለሚዘፍኑ ዛሬ በዛሬ ቁም ስቀላቸውን ልብስም ሲለብሱ ዛሬ ወላሂ ላዚም ያያችሁ ነው እኮ በቃ በምን እኔ እኮ ልጆቹን የምትከታተሉ እኔ ከጠላዋቸው ለምን ሲሄዳለው ሰው ቤትኝ ምን ድረስ አረጋለሁ ቀርሞ ምን አገባችሁ እናንተ በሱ ህይወት ትውተላለች ምን ተዋስባለሽ ማሬ የተመሰገነ ይሁን ጭድና ክብሪት ታረጋችኋቸው ልጆቹን እናንተ የራሳችሁን ህይወት ኑሮ ይሄንም ተውትና ደግሞ የራሳቸውን ህይወት ሲኖሩ አትኑሩ እንዴት ይሆኑላችሁ ታዲያ ምግብ በላሽ ማሬ እንድበላን የምትፈልጊው ዝም ተጨጓራዬን እየላሽኝ የምን ምግብ ቀርሞ ከወንድሞች እያለሽ ብባል ነው የንግስቷ አንቺ ጥናጃም ጥራጊ ሁላ ማናት ነገርኝ ማለት ነው ቆሬት ነኝ ማርያ ላይ ማናት ተዘቀዘቀልኝ ነገ ማናት ትንሿ ማናት ማርያ አለችውና እሱ ቤት ደው ማርያ አሉት ማርያ ይወጣና የንግስቷ ነው እሱ አፈርቢ ሀሱ ቤት እየተመላለሱ አንዴ ነው ሙዚቃ ተከፍቶ ዛሬ እኛ ደስ ብሎን ሀላይ ሀተያል መቀኞቹ መጡና ውሻ ሀሱ ቤት ዝጋ እሱ ቸኮሌት ነካ የለውም በረካ የምትይው ልጅ ማለት ነው ውሃ ያስፈልገኝም እኔ ወላሂ ላዚም አሁን ተሰብስባችኋልማ በቃ ለያያችኋችሁ አይደለ ወላሂ ላዚም እኔ ህይወት አንድ ሀቅ ልንገራችሁ በቃ አጣላችኋችሁ አይደለ በቃ ራቁ ከህይወታቸው በቃ ውጡ እስቲ በቃ እግራጅ እጅ ሳትሉ ውጡ ከህይወታቸው እሷም ነፍ ያለ ደጋፊ ያላት እሱም በቃ እስከ ጥግ ያለ ደጋፊ ያለው አለቀ በቃ ተዋቸው ልጆቹን ይጫወቱበትኝ ዘፈን ሲዘፈን ዛሬ ከሷ ሰምቶ ነው ጭፈራ ሲጨፍር ከሷ አይቷ ነው እሷ እንደዚህ ዛሬ ዝጊው እሱ ከፍታ ምን አበሻ ገባሽ አንቺ ያንን ዘፈን አብረው እሽክርርት እያሉ ሰርቷል ነበር እንዴ ወይ ተነበርሽ የዛን ጊዜ አይለያችሁ አይገንጠላችሁ እያላችሁ አልነበረ
አሁን ላይ የት ነው ትላለች? የስልጣን የምትበል ማለት ነው። ሙዚቃውን እየሰማሁ ጉጣ እኔ ደስ ብሎኝ ሀላይ ሀታይ ሙዚቃውን እየሰማሁ ምቀኞች፣ አሲዶች፣ ክሎሮክሶች ህዲው ሀሱ ዝጋ ደሞ ሩጠው ህዲው ሀሷ ዝጋ ይላሉ። አፈር ብሉ። እኛ ደስ ብሎን ሀሷ ህዲን ሀሱ ፈጣሪ ማለት ነው አላህ እንደው እናንተን እነዚህ ልጆች እንደዚህ ያረጋችሁ ሰዎች ማለት ነው በሰማይ በምድር ደስተኛ ህይወት እንዳትኖሩ እንደው በሰማይ በምድር ጨለማ ህይወት ይስጣችሁ። እሱን ደግሞ የምታዩበት አይን ይጥፋ። እሷንም እንደዛው እንደው የልጅነታችሁ አባበጥስ ይበላቦ የርግማን ማሃት ባልሽን ያጂ ባልሽን 5 ውሽማ መሃል ተኝቷል ባልሽ። አሁን እናንተ እኮ እነሱን የምትሰርቧቸው ልጆች እኮ አሁን 5 6 የወለዳችሁ ናቸው አይደለ እንጂ አሁን እውነት አውቀሽ አንቺ ቱሃናም ሁላ አንቺ ቱሃናም አሁን 90 ሰው ነበር እርግማን ሲጀምር 100 ሰው ሞላ። እንደው ጃሜን እላለሁ እኔ ችግር የለው ህጅበትማ አረ ተወራረፉ በቃ እስኪ ወላሂ ላዚም ረዱ ከሰው ህይወት አሚናው እነዚህ ልጆች የለያየ ሰው ታፋው ይለይ እንደው መጨረሻው እንዳያምር መጨረሻው መጀመሪያው እንደው በቃ ሳያዩ ይለቅ። አሜን አትትንሽ ጥናጃምና ኡርዛኤል እንደው ኡርዛኤል ያሳችሁ ጥርግ ያርጋችሁ የሚጠርጋችሁ አሜን በሉ። ልጁን የምታዩበት አይነ ደግሞ አይናችሁ ጥፍት ይበል። ተሰኞቹ ከታይ አሜን በሉ። ተሰብሮ አይደለም አሜን የምትማሪ ከታይ ነው ከታይ ፈልጉ ከሸገር በባትሪ ምን ልታረጊ ወንድ አይታጣም ማለት አይታጣም ወንድ ብዬ ነው እንጂ ልጁ አይገኝም። ቀንታችሁ ነው እንጂ ወላሂ ላዚ ምንም ሆኖ አይደለም። ስለቀናችሁ አንቀጠቀጣችሁ ነው ምንም ብሏችሁ አይደለም። አሁን እንደሌላው መቶ ቢሳደብ ኑሮ እንዲታረጉት ነበረ። ቆይ ማሙሉ እንደሌላው መቶ ቢሳደብ ኑሮማ ስንት ስም ታወጡለት ነበረ። ወደድሽም ጠላሽም በዝምታው ሰው ገዳይ ነው። እሷም ሽቅርቅር ያለች በዝምታው ሰው ገዳይ ናት። ዋጪው እየመረረሽ ይሄ ነው እውነታው። ምንም ነገር ዳለት የሚባል ነገር የለውም። እንደ ሴት ከሴት ቀሚስ እንደማይወጣ ወንድ መቶ እዚህ እንዲለፈልፍልሽ እንዲፈልገሽ ነውና ምንም ሆኖ አይደለም መቼም። እና ደግሞ የኔ ፍቅር ስትዩ መልስ ስለማይሰጥሽ ነው። አንድ እውነታ ልንገርሽኝ ኩርት ጅንን ቅብር ያለ ነው የተመሰከረለትኝ። ከማንም ሳይሆን ደግሞ ከሚስቱ ነው የተመሰከረለት። ማሪ ተረጋጊ፣ እኛ አይደለንም። ዋጪው እየመረረሽ ይሄ ነው እውነታው። ምንም ነገር አይደለም እንጂ ምንም አይታችሁባቸው አይደለም። እነዚህ ልጆች ላይ የምትረቁጣትም ወላሂ ላዚም ምንም አልገኝ ስላለኝ ነው። ምንም ማድረግ አይቻልም። ደግሞ ትልቅ ደረጃ ደርሰው የእግራቸውን ጥጣቢ እንኳን እንድጠጡ የሚፈቅድ ሰው የለም። እኔ አስረግጬ ልንገርሽ ምንም ሆኖብሽ አይደለም መቼም ሰርተው ለሚቀየሩት ነገር ምንም ካንቺ ፈልገው አይደለም። ምንም ካንቺ ፈልገው አይደለም። እሱም ካንቺ ምንም ፈልገው አይደለም። ዓለም አድነቅ ትችያለሽኝ ተተከይ ባናትሽ በእነሱ ነው የፈመሽው። ምን አበሽ ታመጫለሽ? እውነታው ይሄ ነው። ምንም ሆነ የሱን ፎቶ እየለጠፍሽ ነው የፈመሽው። እስኪ ፎቶሽን ለብቻሽ ምንም ኢሞጂ ሳታረጊ ቢያወጪው ፎቶሽንና ለጥፊ ቲክቶክ ወይ ታውቋት ሐላቤልና ሐላብንጄ በራስሽ ኮንፊደንስ ካለሽ ለጥፊ። ሌላ ወሬ ተይና ከነሱ ተያቸው በቃ። ዛሬ ምን ይዞ መጣ? እኔ ባለፈው ያችን ሴት ጀዋሉ ላይ ያገኘ ጊዜ እንቅልፍ አልተኛሁም። ያችን ሴት እየፈለኩኝ እናንተ ዝመታችሁ ሌላ ነገር ለቀለበቱ ገንዘብማ አውጥተን ነበረ መቀሌ ለመሄድ። መቀሌ አሁን እንትን ነው ተብሎ ነው እንጂ ማሪ እናንተ ማለት ወላሂ ምንም ሆኖባችሁ አይደለም። ቀንታችሁ ቅጠል ብላችሁ ነው እየሄዳችሁ በኮሜንት አይደል እንዴ አምሮበታል ዛሬ ወፍሯል። እዛ ቤቱ ገብታችሁ አይታችሁ መታችሁ ሚዲያ ላይ የምታወሩት ከፍታችሁ ሁለታችሁንም ዛሬ እንደዚህ ብላለች ዛሬ እንደዚህ ብሏል እያላችሁ ገብታችኋል እንጂ ምንም ሆኖባችሁ አይደለም። ልጅ ወላሂ እንደሌላው ሄዶ በሌላው ነገር ቢያወራ ኑሮ እንደሌላው ሚዲያ ላይ ወጥቶ ስሟን እየጠራ ቢያወራ ኑሮ ምንም ነገር እኔ ምን እንደምታረጉት አላቅም። ምንም አርጓችሁ አይደለም። ምንም አርጋችሁ አይደለም። እውነት ደግሞ ከጠላችኋቸው አትሄዱ ቤታቸው በቃ ቅሩ እስቲ በቃ። እነሱንስ ለምን ትለጥፋላችሁ? እናንተ መቀሌ የምትዩ ደግሞ እሱን የነካ መቀሌማ ለቀለበት ነው አማሬ። መቀሌ ልንገርሽ ማሬ እኛ የዛን ጊዜ እንጋባለን ሲሉ ምን አረግን መሰለሽ? የመቀሌውን ብር መቀሌ እዛ ሰው እንዲዘጋጅ ልናረግ ሰው ይዘጋጃል። መቀሌ ቀለበት ታስሮ አዲስ አበባ ሊሰረግ ሰርጉ ይሄን ነበረ ማሬ ይሄን